ትከሻውም ለሁለት ተከፈለ። እስካሁንም አልዳነም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሀበሻ ልጆች፣ በማንኛውም ሀገር የኮንስትራክሽን ስራ የምትሰሩ ልጆች በደንብ አዳምጡኝ። ነገሩ እንዲህ ነው። ሰሞኑን እኛ በምንሰራበት ሳይት ልጅየው ግራይንደር አምጣ ተብሎ በሚያመጣበት ሰዓት ግራይንደሩን በተሸከመበት ሰዓት ግራይንደሩ ቻርጅ ላይ ነበረና ትከሻውን ለሁለት ከፈለው። ግራይንደር ኮንስትራክሽን የምትሰሩ ልጆች ሁለት ነገር ተጠንቀቁ። ግራይንደር በምትሸከሙበት ሰዓት አንደኛ ተቻርጅ ላይ መነቀሉን ቸክ አድርጉ። ሁለተኛ ግራይንደሩ በምትሸከሙበት ሰዓት ማብሪያና ማጥፊያውን ከላይ አድርጉት። ከታይ በምታደርጉበት ሰዓት ግራይንደሩ ራሱ ተጭኖ ኦን ያደርግባችሁና በራሳችሁ ላይ ልክ እንደዚህ እንደ ልጁ ጉዳት ታደርሳላችሁ። ከሚያናድደው ሁላ እኔም የልጁ መጎዳት ይበልጥ ያናደደኝ ሰዎቹ የሚያሰሩን አርባቦቹ ልጁን ሐኪም ቤት ይዘው ሄደው ምን ሆኖባቸው ነው ሲባሉ ብርጭቆ ቆርጦብን ነው አሉ። ሐኪሞቹም ደግሞ ዶክተሮቹ የብርጭቆ መድኃኒት ሰጡት። በኋላ ላይ ልጁ መሆንህ ነው ብሎ ሲጠየቅ ግራይንደር ቆርጦኝ ነው አሉ። እነሱ የሰጡት የብርጭቆ መድኃኒት የቆረጠው ግራይንደር። አስባችሁታል? ነገሩ አሁን ፖሊስ ላይ ደርሷል። ምክንያቱም በማጭበርበራቸው ዶክተሮቹም ያላግባብ መድኃኒት በእነሱ ውሸት ያላግባብ መድኃኒት ሰጥተናል፣ የግራይንደር መድኃኒት ሌላ፣ የብርጭቆ መድኃኒት ሌላ። ስለዚህ ብለው ያኔ ፖሊስ ደርሷል። ነገር ግን እስካሁን ድረስ ልጁ አልደረሰም። አንድ ሳምንት ልጁ ነው። ስለዚህ ተጠንቀቁ። እኛን ሀበሾችን አይወዱንም። የሀበሻ ነው ሲባሉ እነሱ የሆነ ስለ ሰው ፍጡር ራሱ አንምሰላቸው። ፍጡር በቃ የሰው ልጅ ራሱ አንመስላቸው። ስለዚህ ተጠንቀቁ። በማንኛውም ሳይት ስትሰሩ ራሳችሁን ጠብቁ። ራሳችሁን ካልጠበቃችሁ ማንም የሚጠብቀው የለም። እነሱስ በሳቸው የእነሱ ዜጋ ቢስማር እንኳን ሲነካባቸው በረው ነው ሆስፒታል። የእኛን ግን እንኳን እንደዛ ሊያደርጉ በጣም ብዙ ጫና ያደርሱ